የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝንም እንዴ አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። ውይ በእናትሽ ብር ፈልገው ይሆናል ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታል? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር። ወይኔ ሞባይሌን ረሳው። መጣው ይዤ ና ወደዚህ። ይኸውልህ አባ አፍረሽብኝ ነው ልጄ? አይደለም የደሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። ነው እስከ መቼ ልትደብቂኝ? እድሜን በድህነት አደግኩ። እንደዛ እንድኖር ካልፈለክ ሂድ ወደ ቤት፣ እዛ እናወራለን። እሺ ሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ ቆይ ጋሺ በእርሶ ውስጥ ራሴን አየው። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂኝ። ሁሉንም ሰምቻለሁ። ነገ እኔም ባጣ ምን እንደምታደርጊኝ አየው። ጋሺ በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይስጥሎት። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባትሽ ይቀድማል። እኔ ማሰብ ፈልጋለሁ። አባዬ በጣም ይቅርታ። ይሁን ልጄ ተነሽ። የሰው ባል መኪናና ቤት ስጦታ ይሰጣል። እሱ ግን እድሜ ልኩ ማያልፍልህ እኮ አቆረቆሰሻ ጓደኛዬ። እኔ እኮ ነኝ ራሴ አልሰማ ብዬ ከሶስት ድሃ ጋር እየዋለ አራተኛው ይሆናል ሲባል። ይኸውልሽ አሁን ምግባችንን እናዛለን። ከዛ እሱን ታስከፊውና ሌላም ያለው ብር ካለ ተቀብለሽ እዛ ሙሉጭ ልጩን አውጥተን መሸኘት። ሃይ ፍቅር እንዴት ዋላችሁ? መጣ ፍቅር ምግብ እንዘዝ። ማነ ሁለት ክትፎ። እሺ እሺ። ምን ነው ቸኮላችሁ? ሰላምታ አይቀድምም? ሰላምታ ይበላ። ወጋ ጥባቂ አቱን እባክህ። ይልቅ የምትነግር ነገር አለ። ምንድን ነው? በጣም ብር ያስፈልገኛል። እናቴ ታማብኝ ሆስፒታል። ችግር የለውም። ምን ያህል ነው? 50 ሺህ። ችግር የለውም። እናንተ ብሏ እኔ አስገብቼልሽ ልምጣ። የምር? እሺ እኔ ፍቅር በጣም ደስ ይለኛል። በሉ ተጫውቱ። የስ እሰይ ጠገብ። ውይ እኔ ራሱ ደወልሽለት ብሩ ገባ? ሄሎ አልገባም እኮ ፍቅር። ምኑ እንዴ? ብሩ ነው እንዳይጋባብሽ ብዬ እኮ ነው። ምንድነው እንዴ? ምኑ? ድህነቴ ማለት ያቀዳችሁብኝን ሁላ ሰምቼ ነበር ከኋላችሁ። ምን ይለጣጠፉብኛል? ሌባኖት እንዴ? አይ ልጄ ራስ ምታት ስላለብኝ እኮ ጥላውን አይቼ ልጠለል ፈልጌ ነው። ይቅርታ። አረ ዞር በሉ። ለመስረቅ ነው እንጂ የዘንድሮ ሲስተም እንዴ! ወይኔ ስልኬን ኑ ወደዚህ አለቆት። እኔ ያራ ልጆቼ ልንሳ። አረ ተይ ልጄ አልነካው። ከእርሶ ውጪ የነበረ ሰው የለም። ስልኬን ያምጡ። ያልወሰድኩትን ከየት ብዬ ልጄ ከየት ብዬ? አያገባኝም። ይውለዷት። ይኸው ስልኬ። አረ ጉድ ነው። አረ ይሄ ስልኬ ነው። አምጡ። የኔን ሳይመልሱ አልሰጡትም። አታስደንግጪ ልጄ። እኔ ስኳር አለብኝ። እኔ ያልወሰድኩ። ለምን ጨው አይኖርቦትም? ስልኬን ሳያመጡም አልሰጡትም። ፍቅር ምንድን ነው? እሰይ ተመስገን። እንኳን መጣህልኝ። ስልኬ